መኖር በቃችሁ። ትናንትና እዛ ሆስፒታል ከሁለቱ ሌላ ሁለት ልጆች አሉ። ሰው የማይገባበት ውስጥ ናቸው ያሉት። ሰው የማይገባበት ውስጥ ስላችሁ ሰው ጥያቄ የማይገባበት ክፍል ውስጥ ናቸው ያሉት። ለምንድን ነው የማይገባው ሲባል ልጆቹ እዛ ውስጥ አይገባም የተባለ። የዛሬዋን አይታችኋታል አይደለ? በቃ እሷ ጋር የሚገባው አንድ ሰው ነው። አንድ ሰው ብቻ አይታችኋታል። ተቃጥላ ምን ብላ በቃ የዛን ሰዓት ብቻችሁን ነው የምትቀሩት። ውድቀታችሁ ሰዓት ላይ ብቻችሁን ነው የምትቀሩት። የወደቃችሁ ሰዓት ማንም አይፈልጋችሁ። እስክትወድቁ ድረስ እስክትንገዳገዱ ድረስ ግን ለሰው መቆም በቃችሁ። ለሰው ጥሩ ማድረግ ችግር የለውም። ኖሯችሁ ነው የምላችሁ። ገባችሁ? ከዛ በተረፈ ግን ሊሚት ይኖራችሁ። እየወሰዳችሁ ለቤተሰብ የአንድ ወር ደሞዝሽ 1000 ብር ሆኖ ደሞዛቸው 1000 ብር ሆኖ 1000 ብር ሙሉ አትላኩ። 200 ድርሃም ላኩላቸው። በኢትዮጵያ ብዙ ብር ስለሆነ 1500 የሚከፈላችሁ ሰዎች 300 ብር ላኩ ለቤተሰቦቻችሁ። 300 ድርሃም። ሳውዲም ያላችሁ እንደዛ ሁሉም ቦታ ያ ብር ኢትዮጵያ ሄዶ ብዙ ነው። ትቀበያለሽ ለራስሽ ስትበይ። ኢቨን እኮ እኛ እኮ እግዚአብሔርን መዳሞቻችን የሰጡን የመዳሞቻችንን ትራፊ ልብሶች እየለበስን እኮ ለቤተሰቦቻችን እኮ የወር ደመወዛችንን የምንልክ ምስግን ፍጥሮች እኮ። እኔ እንጃ እኔ አላውቅም ኬት እንደተሰራ ራሱን ያረብ ሀገር የሚኖር ሰው እኮ አላውቅም። እዚህ ድረስ ነው የዋህነታችን እኮ። እኛ እነሱ የሰጡንን ቡትቶ እየለበስን ግን ደግሞ ለቤተሰቦቻችን ደግሞ ሙሉ ደመወዛችንን እንልካለን። ይብቃችሁ። ይህ በቃ በጣም በቃ ለራሳችሁ መኖር አለባችሁ። በቃ በሉ። ትንሽዬ ብር ስትኖር አጠራቅሟት 100 ብር እንትን 50 ድርሃም እንትን ምን ትሁን አጠራቅሙ። ያንን ብር አጠራቅሙ። አካውንት በውክልና መክፈት ይቻላል ብሏል እነ ተስፍሽ አይደለም? በዛ ላይ አካውንታችሁን ከፍታችሁ እዛ ላይ አስቀምጡ ብራችሁ። ተመልካቾች እንግዲህ መግቢያ ላይ ያሰማኋችሁ ነገር ሁላችሁም ሰምታችሁታል ብዬ አስባለሁ። በተለይ እኔ በዚህ ሀሳብ እስማማለሁ። ቤተሰብን አትርዱ አይደለም። አንዳንድ ኮሜንተሮችን እያየሁ ለራስ ስትል ጣፍ ጥብ ካልተባልክ ድንጋይ ተብለህ ትጣላለህ እንደተባለው ለጨሉ። ስለዚህ እባክህ በዚህ ልክ ራሳችንን አተን መታከሚያ አተን የት ናችሁ ሊሉን እንኳን በማይችሉበት ህዝብ ደረጃ ራሳችንን መጉዳት የለብንም። አንዴ ነው እዚህ ምድር ላይ ብንኖረው። ስለዚህ ይሄ ነገር ያለችው እህታችን በጣም ትክክል ነው። አንላክ አይደለም ቤተሰብ መረዳት አለበት። አዎ ለኛ ብዙ ዋጋ ከፍለው ገርጥተው ምን ብለው ነው። ስለዚህ ብንረዳ ስርዓት ባለው መልኩ እንዳለችው 1000 ድርሃም ወይ 1000 ሪያል ከሆነ ለኔ የሚከፈለኝ 300 ሪያል ወይ 200 ሪያል በኢትዮጵያ ሲመነዘር ብዙ ነው። እውነታው ይሄ ነው እንጂ 1000 ሪያሉን ሁሉንም ሰጥቼ እኔ ነገ ሴት ልውድቅ ነው። ብሩን ደግሞ የት ላድርገው ምን ላድርገው? እዛ ስማ ጋር ልካለሁ ካላችሁ ወርቅ ግዙበት። ኢትዮጵያ ስትሄዱ ብር አላችሁ፣ ወርቅ ግዙበት በቃ። ስለዚህ ወርቅ ደግሞ እዚህ ሀገር ንጹህ ነው። ውድም ቢሆን ገዝታችሁ ኢትዮጵያ ላይ ይዛችሁ ብትሄዱ መውደቅ ያላችሁ ተያዣላችሁ። ስለዚህ ወርቅ ግዙበት። አሁን ላይ ደግሞ መጨረሻ ላይ እንደሰማችሁት ቡክ የለንም። አብዛኞቹ ይሄን ነገር ትጠይቁኛላችሁ። እኔ ጀምሮ አካውንት የለኝም፣ ማስገባው በአካሌ ነው፣ በአክስቴ ነው፣ በወንድሜ ነው፣ በምንድን ነው። አሁን ላይ ግን በውክልና ማውጣት እንደሚቻለው አሁን ላይ መረጃዎች ይጠቁማሉ። ምክንያቱም ባንክ በወኪል ሄዳችሁ ታስከፍታላችሁ። ነገር ግን ብራችሁ መውጣት የሚችለው እናንተ ወደ ሀገራችሁ ስትገቡ ብቻ ነው። ስለዚህ በዚህ መልኩ የራሳችሁን አካውንት ብታከፍቱ ባይነኝ። የሌላችሁ ልጆች ብዙዎቹ ስላየሁ ስለተጠየኩም ነው። ስለዚህ ይሄን የባንክ አካውንት ኢትዮጵያ ላይ ላሉ ሰዎች ውክልና ሰጥታችሁ ቢያንስ በራሳችሁ ስም ገንዘቡ እንዲገባ ቢሆንላችሁ ባይነኝ። ይሄንን ሞክሩት ማለት ነው። ስለዚህ ብራችሁን ይሄን አሁን እህታችን እንግዲህ ሰው እንኳን ሊጠይቃት በማይችል ደረጃ ብዙዎቹ ሰው መጠየቅ እንኳን ጠያቂ ገብቶ ማየት በማይችል ደረጃ ውስጧ ተቃጥሎ
ፖስት ተደርጋለች። በጣም የምታሳዝነው ለስራ ወጥታ አካል ጎዶሎ እንዲሆኑ መግባት በጣም ህመሙ ከባድ ነው ገብርኤልን። ስለዚህ ባካችሁ ውድ የሀገሬ ልጆች ከፈጣሪ በታች ራሳችሁን ጠብቁ። ሲሆን ይሆናል። ስደት ማርያምን በተለይ አረብ ሀገር ስደት እግዚአብሔር ክፉ አይንካት እና ስለዚህ ፈጣሪ ጠብቀን ነው የምለው። በምትችሉት ሁሉ ጥንቃቄ አድርጉ። የምትልኩትም እንዴት ማድረግ እንዳለባችሁም ስሪ ብልህ ናት። ራሳችሁን አሳልፋችሁ በሁሉ ነገር ሰጥታችሁ በጤናችሁም በኢኮኖሚያችሁም ተጎድታችሁ ሁለት ማጣት የለባችሁም። ቢያንስ በፊት ስህተት ሰርታችሁ ከሆነ ከስህተታችሁ መማር አለባችሁ። ደግሞ ቤተሰብም የሆነ ነገር ካደረጋችሁ እንዲንቀሳቀሱ እንዲሰሩ እውነታውን እዚህ ሀገር ያለው ስቃይ ማስረዳት መቻል አለባችሁ ማለት ነው። ስለዚህ ይሄንን ነው ልላችሁ የምችለው። ዩቱብ ሰብስክራይብ አድርጉ።